አንድ አጭር ቪዲዮ ላሳያችሁና እስቲ ቪዲዮ እንስማ። መጀመሪያ የወጣው የአማራ ሕዝብ ጥያቄ አለው በሚል የወጣ ነበርና ጥያቄው እንደ ጥያቄ ልክ ነን ብለን ነበር የወጣው። ግን ከዛ ሰዓት በኋላ ያዩ ፖለቲከኞች ጥያቄያቸው የአማራ ሕዝብ ጥያቄ አልነበረ። ምናልባት እነሱ የፈለጉት የነበረ የአማራ ሕዝብ ጥያቄ ለህወሓትና ለሻዕቢያ ነው አሳልፈው የሰጡት ማለት ነው። እና እኛም ልክ አይደለም በሚል አንድ አመት በፊት እነሱም በዛ ልክ ሊረዱን አልቻሉም። አሁንም ቀጣይም ስራችንን ድጋሚ ከሻዕቢያ ጋር ከግብጽ ጋር ከሱዳን ጋር ነው እነሱ ይሰራሉት ማለት ነው። ስለዚህ ልክ አይደለም በሚል እኛ የሰራው እና አዳጋው ምንድነው እነሱ የኢትዮጵያ ሉዓላዊነት ነው እያሉ ያሉን ማለት ነው። ስለዚህ አሁንም ቢሆን እኔ መናገር የምፈልገው አሁንም ታጋይ ወንድሞቻችን የኔ ስራም ጥሪውን ተቀብለው ወደ መንግስት እንዲመጡ የሚል መልዕክት ማስተላለፍ እፈልጋለሁ። ጥሩ እንግዲህ ታዲያ ተከላክላችኋልና ከዚህ በኋላ ማህበረሰቡ በማገልገል ወይም ደግሞ ሌሎች ወደ አልተፈለገ ነገር እንዳይገቡ የምትመክሯቸው ትመክራላችሁ? ከዚህ ሰዓት በኋላ እኔ ማለት የስመጣ ወድቻን ለምጣት የሚመጣው ብዙ ጓዶች አሉ። እነሱንም የሰላም ጥሪውን ተቀብለው እንዲመጡ የበኩሌን ድርሻ ወጣለሁ ማለት ነው። ዲዛ በነበራችሁበት ጊዜ ያሳለፋችሁት ነገር አለና ከዛ ሌሎች ወጣቶች አሁንም ወደዛ እንዳይገቡ ምን መማር አለባቸው? ከሰዓት በኋላ ምናልባት እኛ በመንቀሳቀስባቸው ቦታዎች ማህበረሰባችን የሚያምኑ በእኛ እና እኛን ወደዚህ ስንገባይቱ ማህበረሰባችን ከሰዓት በኋላ ከአንዱ ጎን ይቆማል የሚል ሀሳብ አይኖርም። ምናልባት ወጣቱ ፋኖቻችንም ሳይቀሩ ዛሬም እየመጡ ነው ያሉ። ከሰዓት በኋላ ሁሉም ይመጣሉ ማለት ነው። ይሄ 100% የምናገር ነው። ትላንትና ከና ታጣቂዎቹ እጁን የሰጠው ወንድማችን ነው። በምስራቅ ጎጃም አፋባሃ ካሉት ውስጥ አሉ የሚባለው ተዋጊ የሚባለው ይሄ ነው። ከነ ታጣቂዎቹ ከነ መሳሪያው የገባ ነው። እሱ ነው የተናገረ ያለው ነገር ስለሆነ እና ትናንት አንድነት ሰራን የሚሉት የአንድነት የሰሩት ከሻዕቢያና ከህወሓት ጋር ነው የሰሩት ማለት ነው። ከዛ ውጭ የአማራን ጥያቄ የሚመልስ አንድነት አይደለም የተሰራው። ከዚህ በፊት በምንድን ነበር የምትሄዱት? እየመራ የምትገኘው አርሶ ቀጣይ ምን በማድረግ እኔ ከዚህ በፊት የነበርኩትኝ የኢትዮጵያ መከላከያ ሰራዊት ኮማንዶ አባል ነኝ። ከዛ ሰዓት በኋላ የአማራ ሕዝብ ጥያቄ አለው ሲባል ያን ተቀብዬ ጥያቄውን እናስመልሳለን ብዬ መጥቻለሁ እንጂ እኛ እንደዚህ የኢትዮጵያ ሕዝብ በዚህ እንትን ውስጥ ይወድቃል ብለን አስበን አይደለም የጀመርነው። ግን አሁን ሌላ ሲሆን አጀንዳው እኛ ከሰዓት በኋላ ከመንግስት ጋር እንቆማለን ብለን ወጥተናል ማለት ነው። የማስተላልፈው መልእክት አሁንም በድጋሚ ታጋይ ወንድሞቻችን የመንግስትን የሰላም ጥሪ ተቀብለው መምጣት አለባቸው የሚል መልእክት አለኝ። አመሰግናለሁ። አሽኛ ቡድኑ የመጨረሻ ግብና አላማው ምንድነው? አሁንስ ምን እየሰራ ነው ያለው? ብታብራራለህ። አሁን እየሄዱበት ያለው የመጨረሻ የነሱ ግብ ብለው ያሰቡት የኢትዮጵያን ሉዓላዊነት ማጥፋት ነው። በየጋራ ከሻዕቢያና ከህወሓት ጋር ሆነው ኢትዮጵያ መውጋት ነው የሚፈልጉት። ሌላ ዓላማ የላቸው። አሁንስ ምን እየሰራ ነው የሚገኘው በህዝብ ላይ? ያው በህዝብ ላይ ህዝባችን በነገራችን ላይ ህዝባችን አልቋል። አሁን ባለው ሁኔታ ኢትዮጵያ ህዝብ በሙሉ እያለቀ ነው ያለው። ስለዚህ ይሄ ደግሞ ምንድነው ሲባል ኢትዮጵያን ለመምታት የታሰበ አደረጃጀት ነው ያለው። ለአደረጃጀት የላቸው። እሺ እናመሰግናለን። መከላከያ ቦታው ድረስ ነው የተቀበለው ቡድን። እሺ በመጀመሪያ ደረጃ አብራጊት ብርጌድ ሻለቃ አዛዥ የሻለቃ አራት አዛዥ እያሱ ተፈራበራለሁ። አብራጊት ብርጌድ አካባቢ ባሶ ልበን ቀጠና ማለት ነው። እስኪ ወደዛ ቡድን ተቀላቅላችሁ እንደዚህ ጦርነት ለመግባት ያነሳሳችሁ ምክንያት ምን ነበር? አሁንስ ደግሞ እዚህ በመጀመሪያ ደረጃ ወደ ትግል ስንገባ የአማራን ሕዝብ ነፃ እናውጣ በሚል ነው የገባ ነው። ግን እየታገልን ያለንበት ሂደት አሁን ላይ አመጣጡ ብዙም ደስ ስለማይል
ስንጀምር የነበረውና አሁን ያለበት ይለያያል። ምክንያቱም አሁን ላይ ያለው የግለሰቦች ፍላጎት ማሟላት ካልሆነ በስተቀር ህዝቡን ከማጎሳቆልና ከመጉዳት በስተቀር ያመጣነው ለውጥ ስለሌለ እኔ ከዚህ ትግል ራሴን ላገል የቻልኩበት ዋና ምክንያት ይሄ ነው። እዛው ውስጥ ያለው ወደ ጦርነቱ እንዲያበቃ ያለው አመለካከት ወይም ደግሞ በእናንተ በኩል የነበረው ግንኙነትስ ምን ይመስል ነበረ? አሁን ላይ በመከላከያ ሰራዊት ወይም ደግሞ በመንግስት የተደረገላቸው አቀባበል? አዎ አቀባበል በምርጡ አቀባበል ተደረገልን። አሪፍ ነው። በዛ ላይ ያለው ሰራዊቱ አሁን እዛ ጋር ያለው ሰራዊት ምንም የሚያውቀው ነገር የለውም። ዝም ብሎ መታገል ነው የሚያውቀው። ህዝቡ ግን እንግዲህ መሳሳታችንን ስናውቅ አቆምን ነው ትክክል መስሎን ጀመርን። ትግሉ አማራንም የማፍረስ ኢትዮጵያን የማፍረስ እና ለግለሰቦች ሲሆን ለሻዕቢያ ሄዶ ሲገረድ ለሻዕቢያ ተላላኪ መሆኑ ስናቅ ለወያኔ ተላላኪ መሆኑ ስናቅ አቆምን ነው ታሰግጃው እና አሚኮም ጥሩ ስራ እየሰራ ነው። ወደፊት ወደ አዲስ አበባ መጥተው የበለጠ ደግሞ ማብራሪያ ይሰጡናል ብለን እንጠብቃለን። ከዛ በፊት ደግሞ አንድ ጋዜጠኛም አሻም ጋዜጠኛ ያሻም ነው አሻራ የአሻራ ጋዜጠኛም የሆነ እሱ ደግሞ ጥያቄ ስጠይቀው የማይሰማ አቅጣጫው የትግሉ ሊጠለፍ የቻለው አንዱ የገንዘብ ምንጩ ማህበረሰብ በማድረግ ይሄ ነው። ሁለተኛው አውራ መንገዶችን በመጠቀም በቀረጥና በዘረፋ ነው። መኪኖች ይታገታሉ፣ ባለሀብቶች መንገድ ላይ ይታገታሉ። ማንኛውም እንግዲህ ተወላጅ በተለይ ወደ ክልል እርሰ መዲና ባህር ዳር መጥቶ ወደ ወረዳዎች ወደ ተለያየ አቅጣጫ ሲንቀሳቀስ እገታ ይፈጸምበታል፣ ዝርፊያ ይፈጸምበታል፣ እስከ ግድያ ድረስ አለ። አንዱ ምንጫቸው ነው። ትግሉ ተቀልብሶ ሌላ ዓለም ውስጥ ነው ያለ። መሪዎች ምቾት ላይ ነው ያሉት። እባካችሁ ወንድሞች ለማይሆን ነገር ለቤተሰብ ጭንቀት አትሆኑ። ኑ ሜዳው ሰፊ ነው። ኑ ተቀላቀሉ። የሰላም አማራጭን ወሰዱ። ይህ ትግል የትም አያሻግርም። ምናልባት መታገልም ካስፈለገ በሰላማዊ ትግል መታገል ይቻላል። አሁን ብዙ አማራጮች አሉ። እንደምንሰማው የመንግስትን ሚዲያ ሰሞኑን ማዳመጥ እንደሞከርኩት ብዙ አማራጮች አሉ። አገራዊ ምክክር ኮሚሽንም የሰጠው ብዙ እድል አለ። ሌላም የኢትዮጵያ መንግስት በተለይ ለዚህ መልሶ ለማቋቋም ጫካ ላይ ለቆዩት እሱንም የታድሶ ስልጠና በሰጠበት ወቅት አዳምጫለሁና ኑ ወደዚህ ጎራ ተቀላቀሉ፣ ኑ የሰላምን አማራጭ ተቀበሉ ማለት ነው የምፈልገው። አሸናፊ መንገዱ ይሄ ነው። የሚያዋጣው መንገድ ይሄ ነው። ለተቀበሉት ሰላምን የሚሰጥ መንገድ ይሄ ነው። ከሞት የሚያድናቸው መንገድ ይሄ ነው። ለአማራ የሚጠቅመው መንገድ ይሄ ነው። ለራሳቸውም የሚጠቅመው መንገድ ይሄ ነው። አሁን አንድነት ፈጠን በሚል እቃቃ ጨዋታ ሄደው የአማራን ህዝብ ማስጨረስ አይደለም የሚያዋጣው። የተከተሉት እየደገፉት ያሉት እየተመሩ ያሉት በህግደፍ ነው። ህግደፍ ደግሞ የሞተ ብቻ ሳይሆን የሚገድል ነው። ህግደፍ ክፋቱን ያየነው በራሱ በኤርትራ ህዝብ ነው። የኤርትራን ህዝብ የዓለም ውራኔ ያደረገው፣ የኤርትራን ህዝብ አይቀጡ ቅጣት ነው የቀጣው። የኤርትራ ህዝብ ጠላት ገጥሞት ከሆነ እስካሁን የገጠመው ጠላት ሁሉ ተሰብስቦ ተባስቶ እንደ ህግደፍ አይነት ጠላት ገጥሞት አያውቅም። የኤርትራ ህዝብ በፊት እኔ እንደሚሰማው የቴክኖሎጂ የሆነ ነገር ሲመጣ ከፊት ነበር የሚቀድመው። ፊልም ራሱ ሲመጣ ቀድሞ እነሱ ጋር ታይቶ፣ ፋሽን ሲመጣ እነሱ ጋር ታይቶ ነው ነበረ የሚባለው። በወሬ ደረጃ የሰማሁት ምናልባትም በመግቢያ በርም ስለሆነ ያ ነገር እንደዚህ አቆረቁዟት ዛሬ ቲክቶክ እስከው ዛሬ አዲስ የቲክቶክ ዋጋ ሰምታችኋል? አዲስ ወጣ እኮ የቲክቶክ ተመን ሪቫይዝ ተደርጓል። የቲክቶክ ቪዲዮ የሚሸጥበት ትራንዴት ዘለኹ ነገር ከረእልኩም ኣብ ኤርትራ እንዴት ዘለኹ አያችሁ። ጊዜ ለኩሉ 20 ያለው ዝታሕቲ ምስ ሀበሻ ቲክቶክ 47 ዋጋው፣ ፈኔ ቲክቶክ 26 አስባችሁታል? ይሄን በአለም ላይ ምንምን አስባችሁታል? ገጥሟችሁ ያውቃል ወይ? እንደዚህ አይነት ነገር ሰምታችሁ ታውቃላችሁ? ስለዚህ ኃይል እንዴት ትታዘዛለህ? ሀገሩን እንደዚህ አዋርዶ አጎሳቅሎ መሬት ላይ ከጣለው ጋር እንዴት ትተባበራለህ? 40 ዓመት ውስጥ አንድ መንገድ ያልገነባ 40 ዓመት ውስጥ ህዝቡን እንደዚህ አሁን በእነሱ ሂሳብ ስንት ነው ማለት ነው? 47 ሀበሻ ቲክቶክ የ50 ሰከንድ ማለት ነው። የ50 ሰከንድ ቲክቶክ ለማየት በእነሱ
47 ሲካፈል ለ15 $3.20 ማለት ነው። ኒውሮ ሪካሽ ነው ይላል ቆሻሻ። የሀበሻ ቲክቶክ አውራቸውን ቢዝነስ ኤክስፖርት ኢምፖርት ይሄን እኮ እኛ ጋር ስቀን ያለፍነው ነው። የዛሬ 3 ዓመት ያለፍነው ነው የሚስቅ። ጽሁፉ ራሱ እንደዚህ ይጻፋል በዚህ ዘመን። ፊልማውን በሲዲ ታያላችሁ። አንዳንዶች ዝም ብለው ለማናደድ ይመስላል። ገደል ሀበሻ ቲክቶክ፣ ማሊ ቲክቶክ፣ ፉትቦል ቲክቶክ ዋው። ግን ፉትቦል ቲክቶክ እንዴት ዋጋ አነሰ? አሁን ይሄ ራሱ ምርመራ መደረግ አለበት። በጣም መጨመር የነበረበት ፉትቦል ቲክቶክ ነው ዋጋ መጨመር አለበት። ለምንድን ነው የቀነሰው ካላችሁ ወጣት እችኑ ቲክቶክ ቪዲዮ እንኳን እንዳያይ ከተማ የለም። ስለዚህ አባቶችና እናቶች ስለሚያዩ ውድ የሆነ ሀበሻ ቲክቶክ ነው። ሄይ የሀገሬ ሰው ይላሉ ኢትዮጵያ ይህን ቦታ ታውቃለህ? ጃምቦ ድሮ የምንጠጣበት ይላሉ ማለት ነው። ለዚህ ነው ሀበሻ ቲክቶክ ተወዶ ልዩነቱን አይታችኋል? ዋው ቲክቶክ አልገባኝም። ዋው ቲክቶክ ምንድን ነው? ይህን የቀረጽሽ ልጅ ግን ተመልሰሽ ኤርትራ ትገቢ። ኤርትራውያን ጀምራችኋል፣ ጀግንነት እያሳያችሁ ነው። አበባ ስጥሉልን እነዚያ ጀግና። ዋው ቲክቶክ ምንድን ነው? አያችሁ፣ ከዚህ ተነስቼ ኤዲያውን አብዛኛው የቪዲዮን የገዛ ቢያየው አባቶችና እናቶች እንደሆኑ የምታውቁት ለምንድን ነው? ፉትቦል ቲክቶክ ከሁሉም ርካሽ ነው። ኖ ይሄ መሆን የለበትም፣ መሆን የለበትም። ይሄ እስቲ የግደብ ደጋፊዎች እስቲ ኑ እናያለን። ይሄኛ ብልጭልጭ አለ እንደምትል በላጮች እስቲ እችን ነገር ባይዞ ስለወጣ እንጂ ገና ሌላ ጉድ እኮ ነው ያለው። እንደው ደፍራችሁ ቀርጻችሁ ኑና ለኛ ስጡን። የምታፍሩ ማፈር ሲባል መፍራት ሳይሆን ለቤተሰቦቻችሁ ለኛ ስጡን፣ እኛ እናስተላልፍበት፣ እንዝናናበት። ይሄንም ክፉ መሪያችሁን እናጋልጥበት። ሰው ለዚህ ይገዛል ነው ልጁ የቅድም ወላጃችን እያለ ያለው እሱ ነው። ከረልኩም ኣብ ኤርትራ እንዴት ዘለኹ ያለው ታሕቲ መስገደል ሀበሻ ቲክቶክ፣ ማሊ ቲክቶክ፣ ፉትቦል ቲክቶክ፣ ዋው ቲክቶክ ምስ ዋግኡ ማግዒ መስገሪ እዚ ኦኬ። ምንድነው ግን መስገደል አያዝን እስቲ ተርጉሞ ኧረ ስላሴ ግድግዳውንም ይወዛው ነገር ከረልኩም ኣብ ኤርትራ እንዴት ዘለኹ ያለው ታሕቲ መስገደል ሀበሻ ቲክቶክ፣ ማሊ ቲክቶክ፣ ፉትቦል ቲክቶክ፣ ዋው ቲክቶክ ምስ ዋግኡ ማግዒ መስገሪ እዚ ይሄ እኔ አሁን ህግደፎች በጣም የሚቀፉኝ ባይዘዌ ይሄንን ነውርና የነውር ይዘው እኩል ከሀገር ነን በቃ ሀገር እኩል ነን ብለው ይሄ ነገር የሚመራ ሰው ሰነፍ ብሎ ሲናገር ሰነፍ ሱዬ ያለ መጥቶ የሱን ለመድገም ሲሞክር አቤቱ አምላክ እንዴት ይጸጽታል። ሰውን በመፍጠሩ እግዚአብሔር ተጸጽቷል በአንድ ወቅት። ህግደፍን ሲያይ ደግሞ ደጋግሞ የሚጸጸት ይመስለኛል። ህግደፍ ተጋፊዎችን ሲያይ ፈጣሪ ስራ ውስጥ አልገባብዬ እንጂ ሌላ ነገር ነበር።